መንጃ ፍቃድ ታድሷል። መንጃ ፍቃድ የለኝም። መንጃ ፍቃድ ነን የለኝም። እንዴት ነው ጥጋቢ ደግሞ እንዴት ነው የምታወራው? እባክህ እንዴት ነው መንጃ ፍቃድ ሳይኖር ማለት እኔን አታውቅኝም? ማን አንተ? ሰውዬ አጣፋፋ ሞተር ታሰራለህ። መንጃ ፍቃድ ሳይኖር ማን እንደሆንኩ አታውቅም ወይ? ምን እያልክ ነው ሰውዬ? እኔ እኮ ህግ እያስከበርኩ ነው። ማንንም ብትሆን እኔ አይመለከተኝም። እንደሌላ መሽለጠለጥ ምናምን መስሎ ጠብቀኝ ትንሽ እሺ፣ ጠብቀኝ። ኧረ መፈንዳቴ ይኸውልህ፣ ማንንም ማጥራት ትችላለህ። ውጭ ባለ እናንተ የምትለው ሰውዬ መኪናውን አጥፋና ዞር በል። እሺ ማን ነው የምትለው? አሁን የተለያየንበት ቦታ ነው። እንዴት ነው ማረግ? ማን ነው የምትለው? የፈለከው ሰው ማጥራት ትችላለህ። ህግ ነው ማስከብረው። መንጃ ፍቃድ ሳይኖር እያናደ መኪናውን ትታሰራለህ። አንተም ነው የምትታሰረው። እስቲ ደግሞ ጠርተህ የምታመጣው ምን አይነት ማንንም ማጥራት ትችላለህ። ለምን እንትን አይመጣም? ምንም አሁን መኪናውን ዘግተህ ትወርዳለህ። አትወርድም? ምንድነው? ምን ተፈጠረ? ምን ችግር አለ? ምንድነው? ስለ ወጣራ? አዎ፣ ምንድነው? ማለት ምርጥ ጓደኛዬ ነው። አዎ፣ ያጠፋው ነገር ጓደኛዬ ነው። እና ታዲያ ምን ይጠባስ ነው የምትለው? በቃ ጓደኛ ነህ። እሺ ምን ይምጣ? እሱም መንጃ ፍቃድ የለውም። ብቻዬን ለምን ታሰራለህ? እሱን መሰራ ዛሬም ቀጣቻ። እስቲ አትንበጫብጭ፣ ወንድ ይውጣ። ፋይሉ አላ ፖስተው በእናትህ። እኔ ፋይል መፖሰት እኮ አይደለም ታውቃለህ አይደል? ሴት ልጅ አለኝ ሪስፔክት ታውቃለህ። እሷን ደግሞ በጣም ነው የምወዳት። እኔ በማይሆን ነገር ሰው እንዳይብኝ አልፈልግም። እናቴም ታውቃለህ ምን ያህል እንደምትመክረኝ ሴት እንዳከብር ምናምን። እና ታዲያ ምንድነው የምትለው? መፍትሄው በቃ ፓስወርዱን ታውቀው አይደለ? አንተ ፖስተው አንተ ፖስተው የዚህች ልጅ ፎቶ ይኸውልህ። ወንድ ልጅ ምን እንደሚገጥም አይታወቅም አይደል? ተው፣ እናቱ ታማ ሊሆን ይችላል። ወንድ ልጅ እንዲህ አይነት ላይፍ ውስጥ እንዴት እንደ በቃ ጥርስህን ተው፣ ሰርተህ ታመጣዋለህ። አንተ ጥሩ እየተንቀሳቀስክ ያለ ልጅ ችግር የለም። ካልሽ ይደረጋል። ካንተ መልካም ሰው ወስዶ አልነበር እንዴ? ስልክ ያንተን ነው ከወሰደ ያንተን ና ያወራው ማያረክ አይደለም። ክፍት ነው ማለት ኪቢያ በር ሳትከፍትልኝ ነው የምገባው ማለት። እኔ ዳናይት ማንም ሰው በር ሳይከፍትልኝ መኪና ውስጥ ገብቼ አላውቅም። እሺ የምርሽን ነው? አዎ። አንተ የምርህን ጥለኸኝ ሄደክ ነው? ዳናይት ነኝ አላልሽም? እኔ ደግሞ ኢሳም ነኝ። ኢሳም ደግሞ ለእናቱ ብቻ ነው በር የሚከፍተው። ወሬ አልፈልግም። እሺ አሁን የት ነህ? ዮናስ ሞባይል። እዛ ድረስ ምን ታደርጋለህ? እዚህ ያለ አንድ ያጠገብክ ታውቂያለሽ፣ የምተማመንበት ዮናስ ሞባይል